ስሜ ገመቹ ዳሳ እባላለሁ። የወይራ ወረዳ ጤና ጽሕፈት ኃላፊ ነኝ። አሁን የምንገኘው ደግሞ በወይራ ወረዳ ውስጥ በሚገኝ አሾካ ጤና ጣቢያ ቅጥር ግቢ ውስጥ ነው። እዛ ቦታም ሆኖ የምንገኝበት ህንጻው ደግሞ አዲሱ የኦዲቴብል ፋርማሲ አገልግሎት መስጫ ህንጻ ውስጥ ነው የምንገኘው። ይሄ ኦዲቴብል ፋርማሲ አገልግሎት ምናልባት ከመድኃኒት አሰጣጥ ጋር ሲስተዋሉ የነበሩ ከዚህ በፊት የነበሩ ብዙ ችግሮች አሉ። እነዛን ችግሮች በሙሉ የሚቀርፍልን እንዲሁም ደግሞ የተገልጋዩን እንግልት የሚቀንስ ከዛ ባሻገር የመድኃኒት ደህንነት በብክነትም በብዙ መልኩ የሚቀንስ የሚጠብቅ መጠነ ሰፊ አገልግሎት ያለው የማህበረሰቡን የመድኃኒት አጠቃቀም ግንዛቤን ጭምር በደንብ በሚፈጥር መልኩ ተደርጎ የተሰራ ህንጻ ነው። አገልግሎቱም በዚህ ልክ ውስጥ ላይ ተደራጅቶ በዛሬው ቀን ለአገልግሎት ክፍት ሆኗል ማለት ነው። ስለዚህ በመሆኑ ምን እንጠቀማለን የሚለውን በምናይበት ሰዓት አንደኛ መድኃኒት በአግባቡ ማከማቸት ወይም ደግሞ በመጋዘኑ በአግባቡ መጠበቅ ይቻላል። ከዛ ባሻገር ከመጋዘን ወደ ተገልጋዩ ማደረሻ ክፍል በምናደርስበት ሰዓት ደግሞ ደህንነቱ ጠብቆ ከብክነት ተጠብቆ በአግባቡ ወደ ማህበረሰቡ ወይም ወደ ተገልጋዩ ይደርሳል ማለት ነው። እሱ ብቻ ሳይሆን የጤና ጣቢያውንም ሀብት ከመጠበቅ አንጻር ከብክነት ከመጠበቅ አንጻር ጤና ጣቢያው አቅሙን በአግባቡ ተጠቅሞ ራሱን የተሻለ ደረጃ ላይ እንዲያደርስ ከማድረግ አንጻር መድኃኒት አለግባብ እንዳይባክን ስለሚያደርግ ያለው ፋይዳ በጣም ከፍተኛ ነው። እንዲሁም ደግሞ ተገልጋዮቻችን እንዳይንገላቱ ወረፋ በመጠበቅ ያው እንደምታውቀው ከዚህ በፊት በአንድ መስኮት ነበር አገልግሎት የሚያገኙት። አሁን 2-3 መስኮቶች የተዘጋጁ አሉ። እንዲሁም ደግሞ የራሱ የሆነ የግንዛቤ መስጫ ክፍል ያለውና በዚህ ልክ መድኃኒት አጠቃቀሙ ላይም በቂ ግንዛቤ ኖሮት መድኃኒቱን በአግባቡ እንዲጠቀም የሚያደርግ የአገልግሎት ክፍል ነው ማለት ነው። ስለዚህ በዛሬው ቀን በይፋ አገልግሎት መስጠት ስለጀመረ ማህበረሰቡ ይህን አገልግሎት መጀመሩን ተገንዝቦ በአግባቡ እንዲገለገል አሳስባለሁ። አመሰግናለሁ።